ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው የፊዚክስ 12ኛ ክፍል ከነ ኢንትራንስ ጥያቄዎች የተዘጋጁትን እሱም ለመስራትም እንዲሁም ለመረዳትም ስለምንድነው ስለ 1.2 ቴምፕሬቸር ሂት ኤንድ ዚሮ ላው ኦፍ ተርሞዳይናሚክስን የተለያዩ ጽንሰ ሐሳቦችን ኮንሰፕቶችን ሜን ፖይንቶችን ለመከታተል አብራችሁ ቆዩን። በመጀመሪያው ኮንሰፕት ስለ ቴምፕሬቸር ሂት እና the zeroth law of thermodynamics ብለን የምናወራቸው ሜን ፖይንቶችን እነግራቸዋለን። መጀመሪያ ስለ ቴምፕሬቸር እናውራ። Temperature is a measure of the average random kinetic energy of particles of a body and it determines the direction of the heat flow. አሁን እዚህ ጋር በተመለከተው ቴምፕሬቸር ምንድነው? ፈንዳሜንታሊ የአቨሬጅ ራንደም ኪኔቲክ ኤነርጂ ነው። በዛ ላይ ደግሞ ከሰብስታንስ ጋር የተቀመጡትን በአተምስ እና በሞሊኪዩልስ ጋር ፓርቲክልስ ከሰብስታንስ ጋር ተቀምጠዋል ማለት ነው። ያ ማለት ምንድነው? ያ ማለት ስንል የቁስ አካላዊ ቅንጣቶች አሉ። እነዚህ ምንድነው? በራንደምሊ ሞሊኩላር ኪኔቲክ ኤነርጂ የሙቀት ፍሰትን አቅጣጫን ይለካል ማለት ነው። ይሄ ደግሞ በምን መልኩ ሊከሰት ይችላል? ለምን በሉ አንደኛ አሁን እዚች ጋር መጀመሪያ ስለ ዳይሬክሽን ኦፍ ሂት ፍሎ ፈንዳሜንታሊ የሆነው አቨሬጅ ራንደም ኪኔቲክ ኤነርጂ በምን መልኩ ነው የሚያመለክተው? አንደኛ ማይክሮስኮፒክ ቪው ነው። በሁሉም ነገር ይህ ሞሽን በኪኔቲክ ኤነርጂ ጋር አለው። However, it might be included as the individual particles. They have a wide range of kinetic energies. ነገር ግን ቴምፕሬቸር ብዙ ጊዜ በኤነርጂ ሊለካ አይችልም። ለምን በሉ ብዙ ጊዜ the energy of one particle or the total energy of the substance. ይህ ማለት ኢንተርናል ኤነርጂ ወይም ተርማል ኤነርጂ ነው። ከአቨሬጅ kinetic energy ይልቅ ማለት ነው። ስለዚህ ይህንን በተመለከተ በምን መልኩ ነው የሚያወራው? ቴምፕሬቸር ውስጥ ተርማል ኢነርጂ አለ። ተርማል ኢነርጂ ወይም ኢንተርናል ኢነርጂ ማለት በቃ ቶታል ራንደም ኪኔቲክ ኤንድ ፖቴንሻል ኢነርጂ ውስጥ ያሉትን ሁሉንም ፓርቲክል ሲስተም ውስጥ ናቸው ማለት ነው። ግን ሁለቱም ኦብጀክት ተመሳሳይ ቴምፕሬቸር ወይም ተመሳሳይ ኪኔቲክ ኤነርጂ አቨሬጅ ኪኔቲክ ሞለኪውላር ኤነርጂ አላቸው። ነገር ግን ሁለቱም ተርማል ኤነርጂ ልዩነታቸው አለ። አሁን የመጀመሪያው ስለ ቴምፕሬቸር ምንድነው? ቴምፕሬቸር is a scalar quantity. ስለዚህ ያ ማለት የሙቀት መጠን አቅጣጫው የለው ስኬላር ኳንቲቲ ነው። it has only magnitude, there is no direction. ለምሳሌ 25 ዲግሪ ሴልሲየስ ስንል የአቅጣጫ አይገልጽም ማለት ነው። ሌላኛው ደግሞ it is SI unit of temperature is Kelvin. Kelvin ነው። ብዙ ጊዜ SI unit of temperature Kelvin ነው። ምንም እንኳን ሴልሲየስ እና ፋራናይት በተለምዶ ጥቅም ላይ ቢውሉም ለምንድነው ኬልቪን የተጠቀሙት ታውቃላችሁ? ቴምፕሬቸር ውስጥ በዓለም አቀፍ በሳይንስና በቴክኖሎጂ ዓለም አቀፉ ደረጃ የተሰጠው የሙቀት መጠን መለኪያ ኬልቪን ነው። ኬልቪን ደግሞ ምንድነው? የሚጀምር አብሶሉት ዜሮ ያለው ሲሆን ይህም ከኔጌቲቭ 273.15 ዲግሪ ሴልሲየስ ጋር እኩል ናቸው። ሌላኛው ደግሞ there is a net transfer of thermal energy from the hotter body to the colder body. ይሄንን ደግሞ ምንድነው የሚያደርገው? ቴምፕሬቸር ደግሞ ከሂት ፍሎ ጋር ዳይሬክሽን አላቸው ወይስ የላቸውም ሊው እናስብበት። መጀመሪያ ኔት ትራንስፈር የምትለው ምንድነው የሚፈጥረው? ኮሊዥን ይፈጥራሉ አይደለ? በሁለቱም ዳይሬክሽን because the net effect of the transfer causes an energy higher kinetic energy to the region of lower kinetic energy ማለት ነው። ስለዚህ በምን መልኩ ነው ሁለቱም የተለያዩ የሙቀት መጠን ያላቸው አካላት ንክኪ ላይ ሲሆኑ
የሙቀት ኃይል ሁል ጊዜም ከፍ ያለ ሙቀት ካለው አካሉ ወደ ዝቅተኛ ሙቀት ወዳለው አካል ፍሰት ይፈጥራል ማለት ነው። ይህ የሚሆነው የሁለቱ አካላት ሙቀት እኩል እስኪሆን ድረስ ነው ቴርማል ኢኩሊብሪየም የተባለው። አሁን ለምሳሌ ቴርማል ኢኩሊብሪየም በቀጣይ ኮንሰፕት እንሄዳለን። ቴርማል ኢኩሊብሪየም ምንድነው የሚያደርገው? ትራንስፈር የሚያደርገው it transfer continues until both bodies reach the same temperature ተመሳሳይ የሙቀት መጠን ሲኖራቸው ብቻ ነው። ለምሳሌ የሆነ አንድ ምሳሌ ልስጣችሁ። አንድ ኩባያ ትኩስ ቡና በክፍል ውስጥ ሲያስቀምጡ የቡናው ሙቀት ይቀንሳል። ከዛ ምንድነው የሚፈጠረው? የክፍሉ አየር ደግሞ በትንሹ ይሞቃል። ይህ ሂደት የሚቆመው ቡናውና ክፍሉ አንድ አይነት ሙቀት ሲኖራቸው ነው ብቻ ነው። ሌላኛው ደግሞ ወደ ሁለተኛው ኮንሰፕት ምንድነው? ስለ ሂት ነው። Heat is a form of energy. In other words, it is a net transfer of thermal energy between bodies because of temperature difference ይላል። በምንድነው መልኩ ስለ ሂት የሚያወራ? ይህንን በጣም ፈንዳሜንታል የሆነ በማይክሮስኮፒክ ፐርስፔክቲቭ ከሂት ጋር ኬኔቲክ ኤነርጂ ትራንስፈር የሚያደርግ አለ። ይሄ በምን መልኩ ሊከሰት ይችላል? ቴምፕሬቸር በምንድን ነው የሚለካው? ኢትስ አቨሬጅ ኬኔቲክ ኤነርጂ ነው። ኢት ኢዝ a particles in a movie in a body that has a hotter body which is the particles moving and vibrating faster. በቃ ሲምፕሊ አሁን በምንድን ነው የሚያወራው? ሂት አለ። ሂት ኢዝ a form of energy ነው አይደለ? ሙቀት ልክ እንደ ብርሃን፣ ድምፅ፣ እንቅስቃሴ በኬኔቲክ ኤነርጂና በኤሌክትሪክ ኃይል ሁሉም አንድ የኃይል መስክ ነው አይደለ? ሁሉም ነገሮችን እንደ ትናንሽ ፓርቲክሎች አለ ልክ እንደ አተምስና ሞሊኪውልስ የተሰሩ ናቸው። እነዚህ ፓርቲክሎችን ምንድን ነው የሚሰሩት? በንዝረት ቫይብሬሽን፣ በመሽከርከር ሮቴሽን ወይም በመንቀሳቀስ ሞሽን ላይ ናቸው። ይህን በተመለከተ የነገሮችን ፓርቲክልስ ያላቸው እነዚህ እንቅስቃሴ ወይም ሞሽን ለነገሩ ኢንተርናል ኢነርጂ ይወስናል ማለት ነው። በዛ ላይ ደግሞ ሙቀቱ ምንድን ነው የሚያደርገው? ሙቀቱ ደግሞ በኢንተርናል ኢነርጂ ከአንድ አካል ወደ ሌላ አካል የሚዘዋወርበት መንገድ ነው ማለት ነው። በቃ ምንድነው የምንለው? ሁለቱም ቦዲ ኮንታክት ቴርማል ሲኖሩ ምንድነው የሚፈጠረው? they are making a fast moving particles of the hotter body ከምን ጋር ነው? መጀመሪያ the fast moving particles ከሆተር ጋር ከዛም በምንድነው የሚፈጠረው? ኮላይድ የተጋጩ ኮላይድ ነው የሚያደርጉት ከማን ጋር? with the slower moving particles of the colder body። ስለዚህ በተመለከተ ሌላኛው ደግሞ ይሄ ከሂት flows from a hotter body to the colder body በዛ ላይ ነው። ሙቀቱ ደግሞ ከሙቀታማ ወደ ቅዝቃዜው ፍሰት ይፈጥራል ማለት ነው። ሌላኛው ደግሞ ስለምንድን ነው የሚያወራው? ይህ ሙቀት heat flows from a hotter body to a colder body ይህንን ሙቀትን ፍሰት የሚፈጥረው በሁለት ነገሮች መካከል የሙቀት መጠን አላቸው። በቴምፕሬቸር ልዩነት ሲኖር ብቻ ነው። ይሄ ደግሞ የሙቀት መጠን ማለት አንድ ነገር ምን ያህል ሙቃታማ ወይም ቀዝቃዛማ እንደሆነ የሚለካ መለኪያ ነው። ሁለት ነገሮችን የተለያየ የሙቀት መጠን ሲኖራቸው ነው። ሙቀት በራሱ ናቹራል በተፈጥሮ ከሙቃቱ ነገር ወደ ቀዝቃዛው ነገር ይዘዋወራል። ስለዚህ ይህ ዝውውር የሚቆመው ሁለቱም ነገሮች ተመሳሳይ ሙቀት መጠናቸው ሲኖራቸው ብቻ ነው ቴርማል ኢኩሊብሪየም የሚፈጠረው። ሌላኛው ደግሞ heat flows from a hotter to colder body ሙቀት ከሙቃት አካል ወደ ቀዝቃዛ አካል ይፈሳል፣ ፍሰትም ይፈጥራል። በዛ ላይ ደግሞ ይህ የሙቀት ፍሰት ሁል ጊዜም አንድ አቅጣጫ ያለው ነው። ለምን በሉ? አንድ ኩባያ ትኩስ ሻይ በክፍሉ ውስጥ ስታስቀምጥ የሻዩ ሙቀት ከክፍሉ ሙቀት ይጨምራል ማለት ነው። ስለዚህ ሙቀት ከሻዩ ወደ ክፍሉ አየር ይፈሳል፣ ሻዩ ቀስ በቀስ ይቀዘቀዛል። በተቃራኒው አንድ ቀዝቃዛ ውሃ ያለበት ብርጭቆ በሙቀት ክፍል ውስጥ ስታስቀምጡ
የክፍሉ አየር ሙቀት ከውሃው ሙቀት ይጨምራል ማለት ነው። ስለዚህ ሙቀቱ ከአየሩ ወደ ውሃው ይፈሳል። ውሃው ቀስ በቀስ ይሞቃል ማለት ነው። ሌላኛው ደግሞ heat is a scalar quantity ለምን በሉ scalar quantity ነው እንጂ ከማግኒቲዩዱ ብቻ ነው እንጂ ከዳይሬክሽን ጋር ምንም የተያያዘ ነገር የለም። ለምን በሉ represent ምንድነው የሚያደርገው? represent የሚያደርገው the total amount of energy በምን መልኩ ነው? it transfers ምንም spatial direction require የለው። heat is simply a quantity of energy ነው that was transferred በምንድነው የሚለካው? ጁል ነው አይደለ? the amount of energy transferred doesn't point anywhere በዛ ላይ ደግሞ heat ራሱ ስኬለር ነው። ሌላኛው ደግሞ SI ዩኒቱ ደግሞ ጁል ነው። በቃ ይሄ simply SI ዩኒት is joule ለምን መሰላችሁ? ሙቀቱ ስካላር ነው። ምክንያቱም ምን ያህል ሙቀት አለ ብለን ብንጠይቅ መልሱ ቁጥሩ ብቻ ነው 50 ጁል ማለት ነው። ሙቀት ወደ የትኛው አቅጣጫ ይፈሳል የሚለው ጥያቄ የሙቀት አቅጣጫን ያሳያል እንጂ የሙቀት ራሱ የስካላር ባህሪ አይለውጠውም ብለን እናስብ ከሆነ ሙቀት በአጠቃላይ የኃይል መጠንን የሚገልጽ ነው ማለት ነው። because the heat can work only with the scalar that might be included with the magnitude ሌላኛው ደግሞ ስለ thermal equilibrium ደግሞ ምንድነው? thermal equilibrium is a condition in which two bodies are at the same temperature and there is no net transfer of thermal energy between them. thermal equilibrium ስንል እንዴት መሰላችሁ? ሁለት ቦዲ እኩል የሙቀት መጠን ሲኖራቸውና በመካከላቸው ምንም አይነት ቴምፕሬቸር ኤክስቼንጅ ወይም ሂት ኤክስቼንጅ የሙቀት ኃይል ዝውውር በማይኖርበት ጊዜ የሚፈጠር ሁኔታ ነው። ለምሳሌ ይህንን ለበለጠ ለመረዳት ከነዚህ ዋና ሜን ፖይንቶቹ አስባችሁ እንድትረዱት በአክብሮት ለመግለጽ እወዳለሁ። ሂት ሙቀት ኃይል አይነት ምንድነው? አንድ ቦዲ ወደ ሌላ ቦዲ የሚተላለፍበት መንገድ ነው። ይህ ደግሞ የሂት ኤክስቼንጅ የሚፈጠረው በሙቀት ልዩነት ምክንያት ነው። በዛ ላይ ሙቀታማ በሆነ አካል ወደ ቀዝቃዛ አካል ሙቀት ይተላለፋል ማለት ነው። ሌላኛው ደግሞ የሙቀት ወይም የአየር ሁኔታው ቴምፕሬቸር ማለት ነው። ቴምፕሬቸር የአንድ ቦዲ ቅዝቃዜ ወደ ሙቀት መጠን መለኪያው ነው። በዛ ላይ ደግሞ በአተሞችና በሞሊኪዩሎች አማካይ አቨሬጅ ሞሊኩላር ኬኔቲክ ኤነርጂ በተባለችበት የሙቀት መጠኑ ቴምፕሬቸሩ ከፍ ባለ ቁጥር የአካሉ አተሞች በፍጥነት ይንቀሳቀሳሉ ማለት ነው። አሁን በትክክለኛው ስለ thermal equilibrium ወይም የሙቀት ሚዛን ምሳሌ መሰረት እንዴት እንደሆነ አብራችሁ ቆዩ። እዚች ጋር እንደምትመለከቱ የመጀመሪያው ቦዲ A እና ቦዲ B አለ። ሁለቱም ቦዲ በተርማል ኢኩሊብሪየም አላቸው። ተርማል ኢኩሊብሪየም መሆኑ ይመስላችኋል? አይመስሉም። ለምን በሉ? በቦዲ A 10 ዲግሪ ሴልሲየስ አለ፣ በቦዲ B ደግሞ 90 ዲግሪ ሴልሲየስ አለ። ስለዚህ ምን ያደረገ ይገኛል ማለት ነው? በምን መልኩ ሊፈጠር ይችላል? As we can say here, the arrow points from body B to body A that indicates heating flow. It heats flow. በዛ ላይ ደግሞ ተርማል ኮንታክት ይፈጥራሉ ማለት ነው። ተርማል ኮንታክት በምን መልኩ ሊፈጥር ይችላሉ? በቦዲ A 10 ዲግሪ ሴልሲየስ እና በቦዲ B 90 ዲግሪ ሴልሲየስ ከሆነ ይህ ማለት ከቦዲ B ወደ ቦዲ A ይጠቁማል። ይህ ማለት የሙቀት ፍሰትን ያሳያል ማለት ነው። በዚች ጋር በተጠቀሰው ተርማል ኮንታክት ማለት ነው የሙቀት ንክኪ ያላቸው they have a thermal contact። ስለዚህ በዚህ ገለጻው ምንድነው? ሙቀቱ ከቦዲ B ወደ ቦዲ A ይፈሳል። ከሙቀታማ ወደ ቀዝቃዛው ማለት ያብራራል ማለት ነው። አሁን በተርማል ኮንታክት ሁለት ቦዲዮ አላቸው በቴምፕሬቸር ለመለዋወጥ በሚያስችል ሁኔታ። ያ ማለት ተርማል ኮንታክት አላቸው ማለት
ሂት ኤክስቼንጅ ማድረግ ይችላሉ ማለት ነው። በዛ ላይ ደግሞ በቀጥታ መነካካት የለባቸው ማለት አይደል። ለሙቀት ሽግግር አላቸው። ይህ ማለት በአንድ በመካከለኛ አማካኝነት የሚደገፍ ኮንዳክሽን ማለት ነው። ስለዚህ በሙቀት ንክኪ ያላቸው የተለያዩ ቴምፕሬቸር ሲኖራቸው ነው። ከከፍተኛ ሙቀት ወደ ዝቅተኛ ሙቀት ፍሰት ይፈጥራል ማለት ነው። ይሄ ተርማል ኮንታክት ነው። ሁለተኛው ምሳሌ እዚህ ጋር የተጠቀሰው ምንድነው? አሁን ቦዲ ኤ እና ቦዲ ቢ፣ ቦዲ ኤ 50 ዲግሪ ሴልሲየስ ነው፣ ቦዲ ቢ 50 ዲግሪ ሴልሲየስ ነው። አሁን እነዚህ ተርማል ኢኩሊብሪየም መሆኑ ይመስላችኋል? ተርማል ኢኩሊብሪየም ይሆናል። ለምን በሉ? the bodies have the same temperature። ስለዚህ ሁለቱም ተመሳሳይ የሙቀት መጠን አላቸው። they have the same temperature። ምንም አይነት የሙቀት ሽግግር ሙቀት መለዋወጫ there is no heat exchange። ሌላኛው ኮንሰፕት ደግሞ ምንድነው? zeroth law of thermodynamics. It states that two bodies that are separately in thermal equilibrium and with a third body must be in thermal equilibrium with each other. ይሄ ማለት ማንኛውንም ተርማል ኢኩሊብሪየም ደግሞ ሁለቱም ቦዲ ኮንዲሽን ላይ ናቸው። ግን ተርማል ኮንታክት ከሆነ ምንም ሂት ትራንስፈር አይኖራቸውም። በዛ ላይ ደግሞ በግልጽ ነገር ልንገራችሁ። ይሄ በምን መልኩ ነው? አሁን በግልጽ ዲያግራሙ ላሳያችሁ ማለት ነው። እዚች ጋር እንደምትመለከቱ በዚህ ጋር የሚያብራራው ሁለት ቦዲ አለ። ሁለት ቦዲ ኤ እና ሲ አለ አይደለ? ከዛ ሶስተኛው ቦዲ ምንድነው? ቦዲ ቢ ነው አይደል? that is if A is in thermal equilibrium with B and C is in thermal equilibrium with B, then A is also in thermal equilibrium with C. በቃ ሲምፕሊ የሆነ በቲዮሪቲካሊ ምሳሌ መሰረት ልስጣችሁ። በትራንሲቲቪቲ ለምሳሌ if A equals to B and C equals to B ከዛ B ለB ስታጣፉ then A equals to C ይሆናል ማለት ነው። ይሄ ማለት እንዴት መሰላችሁ? የሆነ በዚህ ምሳሌ ሶስት ቦዲ አለን እንበል A B እና C አይደል? ከዛ ስቴፕ 1 ምንድነው የምናደርገው? በቦዲ ሶስት ቦዲ አለን። በቦዲ A ከቦዲ C ጋር በተርማል ኢኩሊብሪየም ውስጥ ነው እንበል። ይሄ ማለት የቦዲ A ቴምፕሬቸር ከቦዲ C ቴምፕሬቸር ጋር እኩል ናቸው አይደል? ሌላኛው ደግሞ ስቴፕ 2 በተመሳሳይ ከቦዲ B አካል ጋር ከቦዲ B ጋር ከቦዲ C ጋር በተርማል ኢኩሊብሪየም ውስጥ ነው። መጀመሪያ ስቴፕ 1 ከቦዲ A እና ከቦዲ C ጋር ናቸው አይደል ተርማል ኢኩሊብሪየም። ሌላኛው ስቴፕ 2 ደግሞ ከቦዲ B እና ከቦዲ C ጋር አለን በል አይደለ? ያ ማለት እንደዚህ አሁን ከቦዲ A እና ከቦዲ B አለን እንበል ስቴፕ 1። ከዛ ስቴፕ 2 ከቦዲ C እና ከቦዲ B አለን እንበል አይደለ? ስቴፕ ባይ ስቴፕ እንዳይምታታባችሁ። ከዛ ቦዲ A እና ቦዲ B፣ ቦዲ C እና ቦዲ B ከዛ B ስታጣፉ መጨረሻ በማን ነው የሚቀረው? ስለዚህ በzeroth law of thermodynamics ተርማል ኢኩሊብሪየም መሆኑን ያለባቸው በእነዚህ ሁለቱም ሁኔታዎቹ የሚያሟሉ ያለምንም ጥርጥር በቦዲ A እና በቦዲ C እርስ በርሳቸው በተርማል ኢኩሊብሪየም ውስጥ ይሆናሉ ማለት ነው። አሁን ወደ ኢትዮጵያን ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ጥያቄዎችን የመጡበትን ጥያቄዎችን እንዴት እንደምንሰራ በደንብ እንድናብራራላችሁ አብራችሁ ቆዩን። በዚህ ጥያቄ መሰረት የመጡ ጥያቄዎችን በደንብ አስተውለን ጥያቄዎችን ለመስራት እንሞክር። ጥያቄ ቁጥር 1 ምንድነው የሚለው?
temperature of a body is a measure of dash. A, heat content of a body. B, average molecular kinetic energy. C, average pressure in a gas. D, average in a gas ይላል። አሁን እዚህ ጋር የተጠየቅነውን ጥያቄ ምንድነው የሚለው ነው የሚለው። አሁን temperature of a body is a measure። አሁን የቴምፕሬቸር ቦዲ በምንድነው የሚለካው ነው የተባለው። አስተውል። heat content of a body ይለካል ከቴምፕሬቸር ጋር። heat ደግሞ ከማን ጋር ነው የሚገናኘው? በተርማል ኤነርጂ ትራንስፈር ያደረገ ይገኛል። በማንና በማን? በሲስተም እና በኦብጀክት ጋር ያላቸው ልዩነት ቴምፕሬቸር ማለት ነው። በዛ ላይ ሂት ኮንቴንቱ ደግሞ ምንድነው የሚያደርገው? depends on the temperature and the amount of a mass of substance። በዛ ላይ ሁለት ኦብጀክት ተመሳሳይ ቴምፕሬቸር ናቸው፣ ነገር ግን ማሱ ልዩነት አላቸው። they have different masses with the different internal energies. So temperature is an intensive property. Internal energy is an extensive property. So temperature of a body measure of heat content ጋር አይገናኝም ማለት ነው። So A አይሆንም ማለት ነው። B ደግሞ ምንድነው? average molecular kinetic energy ይላል። average molecular kinetic energy ደግሞ በጣም ደግሞ ምንድን መሰላችሁ? it is the molecules in any substance። በዛ ላይ ደግሞ ምንድነው? it is constant in motion, vibrating, rotating or translating. kinetic energy is the energy of this motion. በዛ ላይ ደግሞ ቴምፕሬቸሩ ደግሞ ቦዲ it is proportional to the average kinetic energy. ለምን በሉ? when the body is heated molecule ደግሞ it's move faster። ከዛ ደግሞ average kinetic energy ደግሞ እየጨመረ ይገኛል። ከዛ ቴምፕሬቸሩ ራይስ ያደርጋል። ግን ቦዲው ግን ኮልድ ከሆነ ግን ሞሊኪዩል ደግሞ ስሎው ያደርጋል። በዛ ላይ ደግሞ አቨሬጅ kinetic energy ይቀንሳል። በዛ ላይ ደግሞ ቴምፕሬቸሩ ሎወሪንግ ያደርጋል። so temperature of a body is measure of average molecular kinetic energy. so B መልሱ ይሆናል። ሌሎች ሲናዲ እናረጋግጥ ትክክል እንደሚሆኑና ትክክል እንደማይሆኑ። average pressure in a gas እና average in a gas ሁለቱም ከነዚህ ጋር እነሱ ደግሞ በፕሬሸር in a gas ነው የሚገናኙት፣ በግፊት ናቸው። it is the force exerted by the gas። በዛ ላይ ሞለኪውሎች ደግሞ ኮላይድ ያደረገ ይገኛል with what? with the walls of the container። ልክ እንደ temperature, volume, number of moles that's influences by the ideal gas law. And that's why temperature is a measure of the kinetic energy. Again, it's not the pressure itself. So ትክክለኛው መልሱ የሚሆነው B ነው። average molecular kinetic energy. average molecular kinetic energy is the molecules in any substance are constantly in motion, vibrating, rotating or translating. ሌላኛው ሁለተኛው ጥያቄ heat travel from one object to another when these objects differ in A, specific heat, B, heat capacity, C, temperature, D, state. አሁን እዚህ ጋር የተጠየቅነውን የግድ መመለስ አለብን። አሁን እዚህ ጋር ምንድነው የተጠየቅነው? ሂት ትራቨል የሚያደርገው ከአንድ ኦብጀክት ወደ ሌላ ኦብጀክት አለ። በምንድነው ዲፈር የሚያደርገው? በስፔሲፊክ ሂት ነው፣ በሂት ካፓሲቲ ነው፣ በቴምፕሬቸር ነው ወይስ በስቴት? እስቲ ከመጀመሪያው ከኤ እንጀምር። ስፔሲፊክ ሂት እንደሆነ ወይስ እንዳልሆነ? ስፔሲፊክ ሂት ምንድነው የሚያደርገው? it is a material property። በምን መልኩ ነው ኳንቲፋይ የሚያደርገው? it is quantify amount of heat energy that's required to raise the temperature a unit mass of the substance by 1 degree. ነገር ግን ደግሞ በምንድነው አፌክት የሚያደርገው? how much heat is needed። በዛ ላይ ደግሞ በሂት ደግሞ ምንድነው የሚፈጠረው? it changes an object's temperature. it changes an object's temperature. በዛ ላይ ደግሞ ሂት ትራንስፈር ያደረገ አይገኝም። so specific heat አይሆንም መልሱ። ስለዚህ ቼክ እናድርግ። የቢ ሂት ካፓሲቲ ይሆናል ወይስ አይሆንም? ሂት ካፓሲቲው ደግሞ ምንድነው የሚያደርገው? it is amount of heat required in order to change the temperature of an entire object.
ልክ እንደ ስፔሲፊክ ሂት ካፓሲቲ ደግሞ በሂት ትራንስፈር ኢፌክት ያደርጋል እንጂ ራሱ it is not causing a transfer. so heat capacity አይሆንም ማለት ነው። ሲ ደግሞ ቴምፕሬቸር የሚሆን ይመስላችኋል? the mechanism of heat transfer ደግሞ በቴምፕሬቸር ጋር it's a driving force for heat transfer. heat travel ያደርጋል. that energy flows from the object at higher temperature hotter to the object at the lower temperature. so ይሄ ደግሞ ትራንስፈር ምንድነው የሚያደርገው? it continues until both objects reach at the same temperature. so የኦፕሽን ሲ ቴምፕሬቸሩ ልክ ነው። የዲዩስ ቼክ እናድርግ ልክ እንደሆነ ልክ እንዳልሆነ። ስቴቱ ደግሞ it is an object in different states. ልክ እንደ solid, liquid, gas, it can certainly exchange heat, but the difference is not hot. because of what? ለምንድን ነው? the two objects in the same state. ለምሳሌ a hot piece of metal and a cold piece of metal will exchange heat if their temperature is different. so ትክክለኛው መልሱ ሲ ነው የሚሆነው ማለት ነው። temperature is the driving force for heat transfer. energy naturally flows from the object at the higher temperature hotter to the object at the lower temperature colder. ሌላኛው ደግሞ ሶስተኛው ጥያቄና የመጨረሻው የኢንትራንስ ጥያቄ የመጡበትን ለማስተዋል ነው። the zeroth law of thermodynamics states that a two bodies that are separately in thermal equilibrium with a third body must be in thermal equilibrium with each other. b the increase in internal energy of a system equals the sum of energy entering through heating and work done on it. c no process is possible in which there is an overall decrease in the entropy of the universe. d no process is perfectly reversible and no refrigerator or heat engine can be perfectly efficient. አሁን እዚህ ጋር ቀጥ ብለን ጥያቄዎች የግድ መመለስ አለብን። አሁን እዚህ ጋር ዚሮ ሎው ኦፍ ቴርሞዳይናሚክስ የዚሮት ሎው ኦፍ ቴርሞዳይናሚክስ ህግ ነው የተጠየቀው። ምንድነው ስቴት የሚያደርገው ነው የተባላችሁት። ስለዚህ ስቴት የተባለው ምንድነው? አሁን እዚህ ጋር የኤ ቼክ እናድርግ። የኤ two bodies that are separately in thermal equilibrium with a third body must be in thermal equilibrium with each other ይላል። ስለዚህ አሁን ይሄ በርግጥ ነው ለምሳሌ አንድ ነገር ልስጣችሁ። ይሄ ኮንሰፕት ከzeroth law of thermodynamics ጋር ነው የተያያዘው። it states that if object A የኦብጀክት A በተርማል ኢኩሊብሪየም እንበል ከኦብጀክት C ጋር ከዛ ኦብጀክት B ደግሞ also in thermal equilibrium with object C ጋር በዛ ላይ ደግሞ object A and B are in thermal equilibrium. so the zeroth law of thermodynamics states that A ትክክለኛው መልሱ ነው። ሌሎች B C D እናረጋግጥ። ሌላኛው ደግሞ the increase in internal energy of a system equals the sum of energy entering through heating and work done on it. ይሄ ደግሞ ከፈርስት law of thermodynamics ጋር ነው የተያያዘው። ለምን increase in internal energy delta U ከሆነ በሲስተሙ ጋር ከኢንተርናል ኤነርጂ it equals to the sum of energy entering through heating በዛ ላይ ደግሞ the work done on it ይሄ በፈርስት law of thermodynamics ጋር ነው የሚገናኙ እንጂ በzeroth law of thermodynamics ጋር አይገናኝም ማለት ነው። ሌላኛው ደግሞ ከኦፕሽን ሲ እና ከኦፕሽን ዲ ጋር second law of thermodynamics ጋር ነው የሚገናኘው። ለምን ኦፕሽን ሲ ደግሞ ምንድነው? ኢንትሮፒ ነው አይደለ? ኢንትሮፒ ከሆነ the second law of thermodynamics ነው። በዛ ላይ ደግሞ the second law of thermodynamics is isolated system can never decreases. it either increases for irreversible processes. ሌላኛው ደግሞ no process is perfectly reversible and no refrigerator or heat engine can be perfectly efficient. it is an implication of second law. ለሰከንድ law በጣም implication ነው። በምንድነው ኤክስፕሬስ የሚያደርጉት? ለሂት ኢንጂን እና ለሪፍሪጅሬተር በዛ ላይ ደግሞ ሂት ወርክ ኮንቨርዥን ሪስትሪክት የሚያደርግበት ኤፊሺየንሲ ነው። ሶ ትክክለኛው መልሱ የሚሆነው ኤ ነው። አንሰር ኤ the zeroth law of thermodynamics state የሚያደርገው two bodies that are separately in thermal equilibrium with the third body
must be in thermal equilibrium with each other. It states that if object A is in thermal equilibrium with object C and object B is also in thermal equilibrium with object C, then objects A and B are in thermal equilibrium with each other. So thermal equilibrium means the two objects have the same temperature and thus there is no net heat transfer between them. ውድ የአገሬ ልጆች ስለተከታተላችሁ እናመሰግናለን። በሚቀጥለው እስከምንገናኝ ድረስ ቸር ቆዩልኝ።